በተለያዩ አጋጣሚዎች የምታገኟቸው ሰዎች ስለ ስራቸው አሊያም በንግድ ስራ የተሰማሩ ከሆነ ስለ ንግዳቸው ስትጠይቋቸው አየር የለም የሚሉ ሰዎች አልበዙባችሁም? ይህ አየር የለም የሚል ፈሊጥ የመጣብን ከየት ይሆን? ያጋጠሙኝን የተለያዩ አየር አጥ ሰዎች ላውጋችሁ። በዚህ ቻናል እውነተኛ ታሪኮች በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ በማድረግ ይጀምሩ። ጸሐፊና ተራኪ ሂሩት አበበ። አየር የለም። በምኖርበት ሰፈር መንገድ ዳር ወደሚገኝ አንድ የአትክልትና ፍራፍሬ ደንበኛ ሱቅ ጎራ ብዬ ከተደረደሩ ፍራፍሬዎች መካከል የሚያስፈልገኝን በአይኔ ማማተር ጀመርኩ። ከፍ ተደርጎ በብረት የተንጠለጠለው ሙዝ ጀርባው ጠቁሮ ለእይታ አይማርክም። እንደውም ገበያ የሚያባረር መሰለኝ። ምን ነው ሙዙ እንዲጠቆረብህ? አልኩት ደንበኛዬን ሽክብ አንጋጥጬ ሙዙን እየተመለከትኩ። ደንበኛዬ በአንድ እጁ ያገጩን ጢንም እያፍተለተለ አየር የለም አለ በደከመ ድምፅ። እንዴት አየር የለም? በአየር ምክንያት መሰለኝ እንዲህ ሆነብህ አልኩት በፈገግታ። እሱም ለምላሼ ፈገግ ብሎ ለነገሩ ውስጡ ንጹህ ነው፣ ቆዳው ነው እንጂ ጣፋጭ ሙዝ ነው፣ ጠቃጠቁ። አንዱን መዥረጥ አድርጎ ላጥ ላጥ አድርጎ እንድገምጥ ዘረጋልኝ። አየር የለም አየር የለም። አንድ የሊስትሮ ሳጥን የያዘ ታዳጊ የሃይላንድ ላስኪት የተጠራቀመ ካለሽ ስጪኝ በማለት ጠየቀኝ። ምን ያደርግልሃል አልኩት ያንጠለጠለውን ሳጥን እየተመለከትኩ። ሊስትሮ ነህ? ነበርኩ። እና ጫማ መጥረጉ አይሻልህም? ከዋና ዋና መንገዶች ላይ አባረሩን። መንደር ውስጥ ደግሞ አየር የለም። አየር የለም አየር የለም። ዘወትር ተፍ ተፍ ሲላየው የነበረ ረጋ ብሎ መሄድም ሆነ መናገር የማይሆንለት በድለላ ስራ የተሰማራ ወጣት በአንድ የሸቀጣ ሸቀጥ ሱቅ ደጃፍ ላይ ተቀምጦ ፀጉሩን ይገምዳል። ሰላምታ ከሰጠሁት በኋላ ምን ነው ተከስክ አልኩት። ምን ይደረግ እንዲህ ወጪ ወራጁን ስናደንቅ እንዋል እንጂ። ምን ነው ስራ ጠፋ? ጠፋ ብቻ ሞተ እንጂ። ምን ነው አየር የለም። አከራይም ተከራይም ገዥም ሻጭም ሁሉም እንቅስቃሴ የለም፣ ተፋዟል። በምን ምክንያት አልኩት ገርሞኝ። አይታወቅም፣ ሁሉም ነገር ዝግትግት ብሏል። በአጠቃላይ አየር የለም። አየር የለም አየር የለም። ወደ ወላጆቼ ቤት ስዘልቅ የወላጆቼን ቤት ተከራይቶ ምግብ የሚሸጥ ነጋዴ ለእናቴ የቤት ኪራይ ለመክፈል መጥቶ ቤት ውስጥ ተቀምጧል። ስራ እንዴት ነው አልኩት ጨዋታ ለመጀመር። ከመቀመጥ በሚል እንጂ አየር የለም። መቼም ሰው ሳይበላ አይኖር። እንዴት ተቸገርክ? እኔ ጋ ብቻ መሰለሽ? ሁሉም ጋር አየር የለም። የምንባባለውን ስታዳመጥ የቆየችው እናቴ ልጁ ከሄደ በኋላ ግራ በመጋባት ጥያቄዋን አቀረበች። የሱቁ መስኮት አይሰራም እንዴ? ኧረ ይሰራል የኔ መልስ ነበር። ታዲያ ቤቱ አየር የለውም እያለ እኮ ነው አለች አይን አይኔን እየተመለከተች። ፈገግ ብዬ ነገሩን አስረዳኋት። የዘመኑ ቋንቋ ነው፣ ገበያ የለውም ማለቱ ነው አልኳት። በምንኛ አለች ፈጠን ብላ። እሱን አላውቅም፣ ነገር ግን ከአየር ጋር የተገናኘ አይደለም። እናቴ መልስ ያልተዋጠላትም። እኔ ገበያ የለም ሲል አልሰማሁትም፣ የሰማሁት አየር የለም ሲል ነው። ለማንኛውም መስኮቶችን ይለት ብላኝ ወደ ውስጥ ገባች። አየር የለም አየር የለም። ለመሆኑ ይሄ አየር ያለው የትና እነማጋ ነው? ከትንሽ እስከ ትልቅ በተለይ ነጋዴው ያለውን የንግድ እንቅስቃሴ እያማረረ
በአየር የለም እየቆዘመ ነው። አየር ሆይ ያለኸው ወዴት ነው? አየርን ያያችሁ አፈልጉን ባካችሁ አየሩን ያያችሁ አፈልጉን ባካችሁ አየርን ያያችሁ አፈልጉን ባካችሁ አየሩን ያያችሁ አፈልጉን ባካችሁ አፈልጉን ባካችሁ። በዚህ ቻናል የሚቀርቡ እውነተኛ ታሪኮች ሲለቀቁ ወዲያው እንዲደርሱ ሰብስክራይብ አድርገው የደወል ምልክቱን መጫን አይርሱ። አስተያየቱ ያበረታኛል። በመሆኑም መሻሻል አለባቸው የሚሏቸው ነገሮች ካሉ ይጠቁሙኝ። አየርን ያያችሁ አፈልጉን ባካችሁ